አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የከዶ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ስለ ጋብቻና ማንን መምረጥ አለብን ስለሚለው ነገር ትንሽ ላወራችሁ ነው። ጋብቻ ብዙ ጠቀሜታዎች አሉት። ከነዛ ውስጥም በጥቂቱ ቤተሰብ ለመመስረት፣ ዘርን ለመተካት ብዙ ሊባልለት የሚባልለት ተቋም ነው። ጋብቻ ትልቅ ኒዕማ ነው። አላህ ሱብሓነሁ ወተዓላ ከዋለልን ጸጋዎች ውስጥ አንዱ ነው። ትዳር ለሴትም ለወንድም ጤንነትን፣ ማማርን፣ ኃላፊነትን፣ ስብዕና ማማር፣ እውነተኛ ደስታ የሚገኝበት ስፍራ ነው። የጋብቻ ዓላማ መጥፎ ተግባራትን ለማስወገድ፣ ከኃጢአት ለመራቅ፣ ሌላው ዋነኛው ነገር ደግሞ ከአላህ ጋር ለመቀራረብ መሆን አለበት። ለትዳር የምንመርጠው ሰው ከመምረጣችን በፊት ለምንና ማን የሚለው ነገር አስፈላጊ ነው። ንያችን የእኛን ፍላጎት በማንኛውም የህይወት ዘርፍ በተለይ በትዳር ውስጥ ስኬታማ ለመሆን የመጀመሪያ እርምጃ ነው። ትኩረታችን ከብርቅርቅ ስንገራው ከላይ ይልቅ ወደ ጠለቀው ማንነታችንና ፍላጎታችን እናያለን። ታዲያ የትዳር አጋራችን ምን አይነት መሆን አለበት ትላላችሁ? የእናንተ ምርጫና ፍላጎት ኮሜንት ስር አስቀምጡልኝ። እኔ ግን በመጀመሪያ መሆን አለበት ብዬ የማስበው ዲን ያለው ወንድ ነው። ዲን ያለው ለአላህ ሱብሓነሁ ወተዓላ ታዛዥ፣ በቻለው አቅም ለዲኑን ለመካደም የሚጥር ሰው መሆን አለበት። መጥፎ ሰው የትዳር አጋሩ ወደ መጥፎ ነገር ነው የሚመራው። መልካም ሰው የትዳር አጋሩን ወደ ጥሩ ነገር ይጋብዛል። ዲን ያለው የትዳር አጋር ለአንቺ ጥሩ ባል፣ ለልጆችሽ ጥሩ አባት ይሆናል። ታዲያ ምርጫሽ ግማሽ ዲንሽን የሚሞላ ወይስ ወቅታዊ ፍላጎትሽን የሚሞላ ነው? አስታውሺ እህቴ፣ ዲን ያለው ወንድ በፍቅር ጊዜ ብቻ ሳይሆን በጥላቻ ጊዜ፣ በተፈጠረ ጊዜ፣ በመለያየት በመጣ ጊዜ አይበድልሽም። ለአላህ በታመነው ልክ ይታመንልሻል፣ በውስጡ ኒፋቅ ከሌለ በስተቀር። ዲን የሌለው ሰው ስትመርጪ ግን ለራሱ ክብር የለውም፣ ለአንቺም ክብር የለውም። ጓደኞቹ አልባሌ፣ የሚውሉ አልባሌ፣ የሚያወራው አልባሌ፣ ተግባሩ ሁሉ አልባሌ ነው። ዲን ያለው ምረጭ እህቴ። ዲን ውስጥ መከበር አለ፣ መፈቀር አለ፣ መተሳሰብ አለ እና ዋነኛው ነገር ደግሞ ትልቁ ለአላህ በታመነው ልክ ላንቺም ይታመንልሻል። እና ውድ እህቶቼ ዲን ያለውን ምረጡ እና ትዳራችንን አላህ ያቆይልን ብዬ እላለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ።